የእግዚአብሔር ጄኔራሎች የስኬታቸው ምስጢርና የአንዳንዶቹም የውድቀታቸው ምክንያት። አዘጋጅ ሮበርት ሊያርደን። ትርጉም ዳንኤል ነጋሽ። አርታኢ ናታን ደምሴና ዘላለም ቸርነት። ተራኪ ስንታየው ጸጋዬ። ዊሊያም ብራንሃም። ታዋቂው የምልክትና የድንቅ ሰው። ክፍል 2። የብርሃንሃም ጋብቻ። ብርሃንሃም በሕይወቱ ደስተኛ በነበረበት በ1930ዎቹ ውስጥ በጣም ውብ ከሆነች ክርስቲያነት ጋር ተዋወቀ። ይህችት ሆፕ ብሩምባክ የተባለች ስትሆን መጠጥም ሆነ ሲጋራ የደረሰበት የማትደርስና የብርሃማንን መመዘኛ የምታሟላ ነበረች። ከብዙ ወራትም በኋላ ብርሃንሃም ሆፕን ለጋብቻ ለመጠየቅ በመወሰኑ ከነበረው አይን አፋር ባህሪ የተነሳ የመረጠው መንገድ ደብዳቤ በመጻፍ ቤተሰቦቿ እንዳያገኙት አድርጎ በእርሷ የፖስታ ሳጥን ውስጥ ማስቀመጥ ነበር። በወቅቱ እንደተመኘው በቅድሚያ ደብዳቤውን ያገኘችው ሆፕ ስትሆን ብዙም ሳትቆይ አዎንታውን ገለጸችለት። ከጥቂት ጊዜ በኋላም ጋብቻቸውን ፈጸሙ። ብርሃንሃም ይህ ጊዜ ሲያስታውስ በምድር ላይ ሁሉ ከትንሿ ቤታችን የሚበልጥ ደስተኛ የሆነ ስፍራ ያለ አይመስለኝም ነበር ብሏል። ከሁለት ዓመትም በኋላ ቢሊ ፓውል የተባለ ሕፃን በብርሃንሃም ቤተሰብ ውስጥ ተወለደ። ይህን ደስታ ጊዜ ብርሃንሃም ሲገልጠው በሆስፒታል እያለው የመጀመሪያውን የሕፃኑን ለቅሶ ስሰማ ወንድ ልጅ እንደሆነ እርግጠኛ በመሆን ገና ሳላየው ለጌታ አሳልፌ ሰጠሁት ብሏል። የአዲስ ኃይል መለቀቅ። በአሜሪካ የተከሰተው የ1930ዎቹ የኢኮኖሚ ድቀት በብርሃንሃም የአምልኮ ቤት ላይ አሉታዊ ተጽዕኖ በመፍጠሩ ምክንያት ሁኔታዎች ከበድ ብለው ነበር። ከዚህም ችግር የተነሳ ብርሃንሃም ያለምንም ድጎማ የቤተ ክርስቲያን አገልግሎቱን በመቀጠሉ ቤተሰቦቹን ለመርዳት በሙያው ለመስራት ተገዶ ነበር። የተወሰነ ገንዘብ ካጠራቀመ በኋላ ወደ ሚቺጋን በመሄድ አሳ የማጥመድ ሥራ ላይ ቢቆይም በገጠመው የገንዘብ እጥረት ምክንያት ወደ መኖሪያ ስፍራው ሊመለስ ችሏል። እየተመለሰ ባለበት ጊዜ በወንጌል ስብሰባ ላይ የተገኙ በርካታ ሰዎችን በማግኘቱ በሁኔታው በመገረምና ምን አይነት ሰዎች የሆኑ የሚል ጉጉት ስላደረበት በቦታው ቆይታ በማድረግ ለመጀመሪያ ጊዜ የመንፈስ ቅዱስ አማኞች ቤተክርስቲያን አገልግሎትን ሊተዋወቅ ችሏል። የተገኘበት ስብሰባ በወቅቱ በኢየሱስ ስም ብቻ መጠመቅን የሚቀበሉ አማኞች ስብሰባ ቢሆንም ብርሃንሃም የተመለከተው ዝማሬና አምልኮ አስገርሞት ነበር። በቦታውም ረዘም ያለ ቆይታ ባደረገ ጊዜ እነዚህ ሰዎች ይናገሩት የነበረው የመንፈስ ኃይል አንዳች ለየት ያለ ነገርን በውስጡ ፈጠረበት። ብርሃንሃም በቀጣዩ ቀን ወደ ፕሮግራሙ ተመልሶ የሚሄድ ትልቅ ጉጉት አድሮበት ስለነበር በዛን ቀን ምሽት በስፍራው ወደ ነበረ የበቆሎ እሸት ውስጥ መኪናውን ይዞ በመሄድ በመኪናው ውስጥ አደረ። በስብሰባው ላይ በተገኘበት የመጀመሪያ ቀን ላይ አገልጋይ መሆኑን በመግለጽ ራሱን አስተዋውቆ የነበረ በመሆኑ የስብሰባው መሪ ጉባኤው የወጣቱን አገልጋይ የዊሊያም ብርሃንሃምን ስብከት መስማት እንደሚፈልግ አስተዋወቀ። በሁኔታው የተረጋገጠው ብርሃንሃም ማንም ሰው በስብሰባው ላይ መገኘቱን እንዲያውቅ ስላልፈለገ በአፍረት አንገቱን ቀብሮ በስፍራው ላይ ጸጥ ብሎ ተቀመጠ። በመኪናው ውስጥ ባደረበት ሌሊት የለበሰውን ሱሪ እንደ ትራስ ተጠቅሞ የነበረ ሲሆን የለበሰውም አሮጌ ልብስ በጉባኤ ፊት ለመቆም የማይሆን እንደሆነ ተረድቶ ነበር። የጉባኤው መሪ የነበረው ሰው በድጋሚ ብርሃንሃም ወደ መድረኩ እንዲመጣ ቢጠይቅም በልቡ ማንም ሰው አያውቀኝም ብሎ ስላሰበ በፍርሃት ውስጥ እንዳለ መልስ ሳይሰጥ እንደተቀመጠ ቀረ። በመጨረሻም አንድ ሰው ወደ እርሱ ተጠግቶ ዊሊያም ብርሃንሃምን ታውቀዋለህ በማለት ጠየቀው። ብርሃንሃም ሲመልስ እኔ ነኝ በማለት
በጉባኤ ፊት አሁን ባለበት ያለባበስ ሁኔታ ቆሞ መስበክ እንደማይችል አስረዳው። ጠያቂው ለብርሃናም ሲመልስለት ጉባኤው ላለባበስ ሳይሆን ትኩረት የሚሰጠው በልቡ ውስጥ ላለው የእግዚአብሔር ቃል ነው በማለት በጉባኤው መካከል ቆሞ እዚህ ነው ያለው በማለት ወደ ብርሃናም አመለከተ። ብርሃናም ከፍላጎቱ ውጪ ወደ መድረኩ በመውጣት አገልግሎቱን ሲጀምር የእግዚአብሔር መንፈስ በላዩ ላይ በኃይል በመውረድ እንደ መጎናጸፊያ አረፈበት። አገልግሎቱም ከ2 ሰዓት በላይ ቀጥሎ የነበረ ሲሆን ከዚህ አገልግሎት በኋላም በመላው አገሪቱ ያሉ መጋቢዎች ወደ ጉባኤያቸው መጥቶ የሪቫይቫል ስብሰባዎችን እንዲያደርግ ይጋብዙት ጀመር። ብርሃናም አገልግሎቱን ጨርሶ ያንን ስፍራ ሲለቅ ከቀረበለት ጥያቄ ብዛት የተነሳ በቀጣዩ 1 ዓመት ሙሉ የነበረው ጊዜ ለአገልግሎት በተያዘለት ፕሮግራም የተጣበበ ነበር። ለሳምንታት ያህል ፕሮግራሙን አስይዘውት የነበረው በኢየሱስ ጥምቀት ብቻ ያምኑ የነበሩት ኦንሊ ጂሰስ የቤተክርስቲያን አገልጋዮች የባፕቲስት አገልጋይ መጋበዛቸውን አላስተዋሉም ነበር። አሰቃቂው የጎርፍ አደጋ። ብርሃናም ፈጥኖ ወደ ቤት እንደተመለሰ ባለቤቱ በመኪና ማቆሚያው ስፍራ ወጥታ ተቀበለችው። በአገልግሎት ውስጥ ያለፈበትን አስደናቂ የሆኑ ልምዶቹን ለባለቤቱ ሲያካፍላት ከቆየ በኋላ ሁለቱም በፍጹም ደስታና እርካታ ተሞሉ። ባለቤቱ ደስ ብትሰኝም ቤተሰቡና የቅርብ ጓደኞቹ ግን ያሳዩት ደስታ አልነበረም። በዕለቱ ዋናው ተቃውሞ የመጣው ከባለቤቱ እናት ነበር። የብርሃናም አማች በጉዳዩ ላይ ትኩረት በመስጠት ጠንከር ያለ ንግግር ስትናገር እነዚህ ሰዎች በቅድስና ስም የሚጨፍሩና የሚንከባለሉ በብዙ ቤተክርስቲያናት እንደ ቆሻሻ ተቆጥረው የተጣሉ መሆናቸውን ታውቃለህ? በጣም አስቂኝ የሆነ ነገር ነው። የእኔ ልጅ በዚህ አይነት ሁኔታ ውስጥ ልትከታት መሆኑንስ አስተውለዋል? በማለት ጥያቄ አቀረበችለት። የ1937 ዓመተ ምህረት ክረምት በጣም መጥፎና አስቸጋሪ ነበር። በጣም ትላልቅ የሆኑ የበረዶ ግግሮች በቀለጡ ጊዜ የኦሃዮ ወንዝ ከተፈጥሮ ድንበሩ በላይ ሞልቶ ከባድ ጎርፍ መጥለቅለቅ ይታይ ነበር። ከዚህም የተነሳ ግድቦችና የውሃ ማጠራቀሚያ ጉድጓዶች ይህን ትልቅ የሆነ የውሃ ሙላት ሊቋቋሙት አልቻሉም ነበር። ይህ ጎርፍ የመጣበት ወቅት የብርሃናም ቤተሰብ ሊቋቋመው በማይችልበት ወቅት ላይ በነበረበት ጊዜ ነበር። ባለቤቱ ሻሮን ሮዝ ብለው የሰየሟትን ሁለተኛ ልጃቸውን ወልዳ አራስ ቤት የነበረችበት ጊዜ ሲሆን ከወሊድ ጋር በተያዘ ችግር በሽታን የመከላከል አቅሟ ተዳክሞ ከባድ ለሆነ የሳምባ ህመም ተጋልጣ ነበር። ከዚህ ህመም እያገገመች ባለበት ወቅት ላይ ነበር የኦሃዮ ወንዝ ግድብ የውሃ ሙላቱን መሸከም አቅቶት አካባቢው በጎርፍ ተጥለቅልቆ የነበረው። ህዝቡ አካባቢውን ለቆ ህይወቱን እንዲያድን ማስጠንቀቂያ ቢሰጥም የብርሃናም ባለቤት መንቀሳቀስ የምትችልበት ሁኔታ ላይ አልነበረችም። ምንም አይነት አማራጭ ባለመገኘቱ ምንም እንኳን ዝናብና ቅዝቃዜ ቢኖርም ከፍ ወዳለ ስፍራ ወደሚገኝ ጊዜያዊ ሆስፒታል እንድትዛወር ተደረገ። በተጨማሪም በዚሁ ታላቅ በሆነ የ1937 ዓ.ም የጎርፍ ሙላት ወቅት የብርሃናም ሁለቱም ልጆች በሳምባ ምች እየተሰቃዩ ነበር። የቤተሰብ ፍለጋ። ብርሃናም በዚህ አስቸጋሪ ጊዜ ከቤተሰቡ ጋር ለመቆየት ፍላጎት ቢኖረውም በከተማው ተከስቶ የነበረውን የጎርፍ አደጋ ለመቋቋም እየተሯሯጠ ካለው የነፍስ አድን ቡድን ጋር በመሆን ትብብር የማድረግ ኃላፊነት እንዳለበት ያውቅ ነበር። በዚህም ምክንያት ከ4 ሰዓታት በኋላ ቤተሰቡ ወደ ነበረበት ሆስፒታል ሲመለስ የውሃ ሙላቱ የሆስፒታሉን ግድግዳ ሰብሮ በመግባቱ ቤተሰቡን ስፍራውን ለቀው እንዲሄዱ ተደርጎ ነበር። በከባድ ድንጋጤና ሐዘን ሌሊቱን ሙሉ ቤተሰቡን ሲፈልግ ካደረ በኋላ በመጨረሻም በከፍተኛ ትኩሳት ውስጥ እንዳሉ በባቡር ወደ ሌላ ከተማ እንዲዛወሩ መደረጉን ሰማ። በሄዱበት መስመር ለመጓዝ ያደረገው ሙከራ በጎርፉ ምክንያት ለ2 ሳምንት ያህል በመስተጓጎሉ ቤተሰቡን በተመለከተ
መልእክት ለመላክም ሆነ ከነርሱ ምንም አይነት ወሬ ለመስማት ያደረገው ሙከራ ሊሳካ አልቻለም ነበር። የውሃ ሙላቱ የቀነሰ በሄደ ጊዜ ቤተሰቡ ሄዷል ወደ ተባለው ስፍራ በከባድ መኪና በመጓዝ ፍለጋ ቢያደርግም ያሉበትን ቦታም ሆነ ሆስፒታሉን ማንም ሰው ሊያውቅ አልቻለም። በሐዘንና ተስፋ በመቁረጥ ውስጥ ሆኖ ብርሃናም በየመንገዱና በየአደባባዩ የተዘዋወረ በመንገድ ላይ በጸሎትና በለቅሶ ስለ ቤተሰቦቹ ይጮህ ነበር። በዚህ መሃል አንድ የሚያውቀው ሰው አግኝቶ ቤተሰቦቹ የሄዱበትን ከተማ ቢነግረውም በጎርፉ ምክንያት ግን ወደዛች ከተማ ያለ ማንኛውም ጉዞ ተቋርጦ ነበር። ብርሃናም ይህን ሰው አመስግኖ ፍለጋውን ቀጠለ። ድንገትም የእግዚአብሔር ጣልቃ ገብነት የታየበት ሁኔታ በሚመስል አጋጣሚ የቅርብ ጓደኛውን አግኝቶ ቤተሰቡ የት እንዳሉ እንደሚያውቅ ነገረው። ወዲያውም እርሱና ጓደኛው በአንድ ላይ ሆነው ወደሚቀጥለው ከተማ የሚያቋርጣቸውን መንገድ በጋራ መፈለግ በምሽት ጎርፉን ማቋረጥ በመቻላቸው ብርሃናም ከቤተሰቡ ጋር ሊገናኝ ቻለ። የዘላለም ቤቴ ደርሻለሁ። በወቅቱ በከተማው የነበረ የባፕቲስት ቤተክርስቲያን ወደ ጊዜያዊ ሆስፒታልነት ተቀይሮ አገልግሎት በመስጠት ላይ ነበር። ብርሃናም ባለቤቱን ባገኛት ጊዜ በአልጋው አጠገብ ተንበርክኮ እየጸለየ ሳለ ሊረዳው ያልቻለው እውነታ ቢኖር በራጁ ላይ የሚታየው ምልክት እንደሚያሳየው የነበረባት የሳምባ ነቀርሳ ህመም ስር ሰዶ በከባድ ጉዳት ላይ መሆኗን ነበር። ብርሃናም በዝግታ ከባለቤቱ ጋር ሲነጋገር ልጆቹ ከእናቷ ጋር እንዳሉ ነገረችው። ልጆቹንም ባገኛቸው ጊዜ የጤንነታቸውን ጉዳይ አሳሳቢ ደረጃ ላይ ደርሶ ነበር። ብርሃናም የባለቤቱ የሆፕንና የልጆቹን ጤንነት በመመለስ ሙሉ ኃይሉንና ጊዜውን ተጠቅሞ መስራት እንዳለበት ወሰነ። በስራ ላይ በነበረበት በአንድ ዕለት ከሆስፒታል ስልክ ተደውሎለት ባለቤቱ በሕይወት እንዳለች ማግኘት እንዲችል በአስቸኳይ እንዲመጣ ተነገረ። ወደ ሆስፒታል እንደደረሰ ሐኪሙ ይጠብቀው ወደ ነበረበት በር በመሄድ በቀጥታ ባለቤቱ ወደ ነበረችበት ክፍል እንዲወስደው ጠየቀው። ባለቤቱ አካሏ ሙሉ በሙሉ በአንሶላ ተሸፍኖ ቢያገኛትም ብርሃናም ባለቤቱን ይዞ እየነቀነቀ የኔ ማር መልሽልኝ፣ እግዚአብሔር ሆይ ባክህ አንድ ጊዜ እንድታናግረኝ ፈቀድላት በማለት ሲጮህ በድንገት ሆፕ አይኗን ገለጠች። ብርሃናምን ልትይዘው ብትሞክርም አካሏ ዝሎ ነበር። ወደ ባለቤቷም ተመልክታ የዘላለም ቤቴ ደርሻለሁ፣ ለምን ጠራኸኝ አለችው። በማስከተልም በደከመና በተሰባበረ አንደበቷ ለብርሃናም ስለ ገነት መናገር ቀጠለች። የኔ ማር ስለ ገነት ሰብከሃል፣ ብዙም ተናግረሃል። ነገር ግን ምን ያህል በክብር የተሞላ እንደሆነ ልታውቅ አትችልም ስትል ነገረችው። በእንባ ሆናም ብርሃናምን መልካም የሆነ ባል ስለሆናት እያመሰገነችው ድምጿ እየደከመ በመሄዱ ጸጥ ማለት ጀመረች። ብርሃናም የዚህን ስንብት መጨረሻ ሲናገር ወደ እርሷም ሳብ አድርጋ ከሳመችኝ በኋላ ከአምላካ ጋር ለመሆን ጉዟን አቀናች በማለት ይገልጠዋል። ብርሃናምን ብቻውን ሆኖ በጨለማ መኪና እየነዳ ወደ ቤቱ ሲመለስ የሚያየው ነገር ሁሉ ሆፕን ያስታውሰው ነበር። ሐዘኑም ሊሸከመው ከሚችለው በላይ ሆኖበት ነበር። እቤት ከደረሰም በኋላ እናት አልባ የሆኑትን ሕፃናት እያሰበ ገና ጋደም ከማለቱ ከበሩ አቅጣጫ የሰማው የማንኳኳት ድምፅ ከእንቅልፉ ቀሰቀሰው። አሳዛኙ ምሽት። ልጅ በሞት አፋፍ ላይ ነች የሚል ድምፅ በር ላይ ቆሞ ከነበረው ሰው አንደበት ወጣ። ሕይወቱ የመጨረሻ ደረጃ ላይ እንደደረሰ የተሰማው ብርሃናም የሰውየውን የጭነት መኪና በመያዝ ሕፃኗን ሻሮንን ይዘው ወደ ሆስፒታል ጉዞ ጀመሩ። ሕፃኗ ሻሮን በማጅራት ግትር በሽታ አከርካሪዋ በከባድ ሁኔታ ተጎድቶ ስለነበር
ሕይወቷን ማትረፍ አልተቻለም ነበር። የሆስፒታሉ ሰራተኞች ሕፃኗን ሻሮንን ከሌሎች ህመምተኞች ተለይታ ከመሬት በታች በሚገኝ ክፍል ውስጥ እንድትቆይ አደረጉ። ይህ አደገኛ የሆነ በሽታ የሕፃኗን ትናንሽ እግሮች በመቆልመም አይኖቿ እንዲንሸዋወሩ አድርገውት ነበር። የሕፃኗ ስቃይ ማየት የተሳነው ብርሃናም እጆቹን በላዋ ላይ ጭኖ እግዚአብሔር እንዲታደጋት ይጸልይ ጀመር። በዚህ ሁኔታ ላይ ያለ ብርሃናም በኢየሱስ ጥምቀት ከሚያምኑት ቤተክርስቲያን የቀረበለትን የሪቫይቫል ስብሰባ አገልግሎት ባለመቀበሉ ከእግዚአብሔር የመጣበት ቅጣት እንደሆነ አሰበ። ከጸለየም ከጥቂት ጊዜ በኋላ ሕፃኗ ሻሮን ከእናቷ ጋር አንድ ላይ በገነት ለመሆን ተጓዘች። በአንድ ምሽት ብቻ ብርሃናም በምድር ላይ ለእርሱ ውድ ከሆኑት 3 ሰዎች ውስጥ ሁለቱን አጣ። ከእርሱ ጋር ያለው ወንድ ልጁ ቢል ፖል ብቻ ነበር። ከ2 ቀንም በኋላ ልቡ የተሰበረበት ብርሃናም ሕፃን ልጁን በእናቷ ጎን ቀበረ። ምንም እንኳን ሐዘኑ ሊቋቋመው የማይችል ሰቆቃ ቢሆንም በቀጣዮቹ ዓመታት የዚህ ሐዘን ትውስታ ለበሽተኞች በጸለየ ጊዜ ሁሉ በፊቱ ላይ የርኅራኄ እንባ እንዲፈስ ምክንያት ሆኖት ነበር። ዳግመኛ የመጣው ነፋስ። ብርሃናም በቀጣዮቹ 5 ዓመታት ሕይወቱ በምድረ በዳ የተፈተነበት ወቅት ነበር። ማንም ሰው ሊረዳው ያልቻለ ከመሆኑም በላይ የነበረበት የባፕቲስት ቤተክርስቲያን ለእርሱ የነበራቸው ትዕግስት ተሟጦ ስለነበር ራእዩን ሰይጣናዊ ነው የማለት ድምዳሜ ላይ ደርሰው ነበር። ከዚህ ባለፈ በተወለደበት ቀን ላይ የታየው ብርሃን በሕይወቱ ላይ የሚገለጠውን ሰይጣናዊ አሰራር የሚያሳይ ነው የሚል የተሳሳተ ድምዳሜ ላይ ደርሰው ስለነበር ብርሃናም በሕይወቱ እየተገለጠ ያለውን የባለ ራእይ ልምድ ፈጥኖ ካላቆመ አገልግሎቱ ተቀባይነትና አክብሮትን እያጣ እንደሚሄድ አስጠንቅቀውት ነበር። በእነዚህ አስቸጋሪ ዓመታት ውስጥ ብርሃናም ጋብቻ የፈጸመ ሲሆን ምንም እንኳን የማግባት ፍላጎት ባይኖረውም ባለቤቱ ሆፕ በሞት አፋፍ ላይ ያለች ለልጆቹ ደህንነት ሲል ማግባት እንዳለበት ቃል አስገብተው እንደነበር ይናገራል። ከነዚህ ከባድ የፈተና ጊዜያት በኋላ ብርሃናም የአምልኮ ቤት አገልግሎቱን በመቀጠል በተጓዳኝ በሙያው ይሠራ ነበር። ግንቦት 7 1946 ዓ.ም ላይ ውብ የሆነ የጸደይ ወራት ወቅት በነበረ ጊዜ ብርሃናም ለምሳ ቤት መጥቶ በነበረበት ሰዓት ሊጎበኘው የመጣውን ጓደኛውን አገኘው። ሁለቱ ጓደኛሞች ከውጭ በነበረ ዛፍ ስር ተቀምጠው ሳለ የነበረውን ሁኔታ ብርሃናም ሲገልጠው የዛፉ የላይኛው ክፍል ሙሉ በሙሉ እየተነቃነቀ በኃይል የሚነፍስ አውሎ ነፋስ ከዛፉ ወደታች የሚወጣ ይመስል ነበር በማለት ነበር። ባለቤቱ በድንገት ከቤት ወጥታ ብርሃናም ደህና መሆኑን ለማወቅ ወዳለበት ስፍራ በመሄድ ጠየቀችው። ስሜቱንም በመቆጣጠር ባለፉት 20 ዓመታት ያሳለፈውን ታሪክ ነገራት። በዚህ ቦታ ላይም ሆኖ ከዚህ ነፋስ በስተጀርባ ያለውን ነገር ለአንዴና ለመጨረሻ ጊዜ ለማግኘት እንደሚጥር ውሳኔ ያደረገ። ብርሃናም ሲናገር ለባለቤቴና ለልጄ በጥቂት ቀናት ውስጥ ካልተመለስኩ ምናልባትም እስከ መጨረሻ እንደማልመለስ በመንገር ተሰናብቼ ወጣው በማለት ሁኔታውን ይገልጠዋል። የእግዚአብሔር መልአክ። ብርሃናም ለጸሎት ራሱን ለመለየትና የእግዚአብሔርን ቃል ለማንበብ ከሰው የተነጠለ ስፍራ ሄደ። በዚህ ጊዜ ውስጥ ነፍሱን ከስጋው በሚለይ በጣም የጠለቀ ሲቃ ውስጥ ሆኖ ወደ እግዚአብሔር ሲጸልይ እግዚአብሔር ሆይ በአንድ መንገድ ልትናገረኝ ትችላለህ፣ ካልረዳኸኝ መቀጠል አልችልም በማለት ያነባ ነበር። በዛን ቀን ምሽትም ወደ እኩለ ሌሊት መዳረሻ ላይ በክፍል ውስጥ የሚፈነጥቅ ብርሃን አየ። ምናልባትም የእጅ ባትሪ የያዘ ሰው እየመጣ ነው የሚል ግምት በመስኮት ሲመለከት ማንም አልነበረም። ድንገት ብርሃኑ ወለሉን ሞላው። እንደ ኳስ የተደበለበለ እሳት በወለሉ ላይ ሲያበራም ብርሃናም ከመቀመጫው ላይ ዘሎ ተነሳ። ወዲያውም ወደ እርሱ የሚመጣ የኮቴ ድምፅ ሰማ። ወደ እርሱ እየመጣ ያለ የሰው እግርም ተመለከተ። ከእግሮቹም ላይ አይኑን አንስቶ ሲመለከት ነጭ ጋዋን የደረበና
በግምት ወደ 90 ኪሎ ግራም የሚመዝን ሰው አየ። ብርሃናም በፍርሃትና በመንቀጥቀጥ ውስጥ ባለበት ሰዓት አትፍራ፣ ሁሉን ከሚችል አምላክ ዘንድ ተልኬ የተለየው የሕይወት ጉዞውን ሰዎች ሊረዱት ያልቻለውን አካሄድህ ከእግዚአብሔር ሰጠህና መለኮታዊ ፈውስን ወደ ሕዝቡ እንድታደርስ የሚያሳይ ምልክት መሆኑን እንድነግርህ መጥቻለሁ በማለት በአጠገቡ የቆመው ሰው ተናገረ። መልአኩም በመቀጠል አንተ ታማኝ ከሆንክና ሕዝቡም እንዲያምንብህ ማድረግ ከቻልክ ካንተ ጸሎት ፊት ካንሰርን ጨምሮ ምንም አይነት ደዌ ሊቆም አይችልም ሲል ተናገረው። የብርሃናም የመጀመሪያው መልስ በአባቶች ዘመን እንደነበረው እንደ ጌዴዎን ነበር። ለመልአኩም ሲናገር ያልተማረና ድሃ መሆኑን አገልግሎቱን ማንም ሰው እንደማይቀበልና እንደማይሰማው ተናገረ። ነገር ግን መልአኩ በማስከተል ለብርሃናም ሲናገር አገልግሎቱ ነፃና ግልጽ ሆኖ ተቀባይነት እንዲኖረው 2 ምልክቶችን እንደሚቀበል ነገረው። የመጀመሪያው ብርሃናም በግራ እጁ ላይ በሚሰማው መርገብገብ በሽታን እንደሚለይ ነበር። አንዳንዶች ይህን አካላዊ መገለጥ ሰይጣናዊ ነው በማለት ያፌዙ ነበር። የእግዚአብሔርን ቃል ለመረዳት የጽድቅን ሕግና የመንፈሱን ሕግ ወስደን መርህ ልናበጅ ያስፈልጋል። በብርሃናም እጅ ላይ የነበረውን መርገብገብ በዚህ መልክ ልንገልጸው እንችላለን። በደዌ በተጠቃው ሰው ላይ የነበረው በሽታ በብርሃናም እጅ ላይ ከነበረው መለኮታዊ ኃይል ጋር ሲገናኝ አካላዊ የሆነ ንዝረት ወይም መርገብገብን ሲፈጥር ይችላል። በደዌ የቆሸሸውና ንጹሕ የሆነው መንፈስ ሲገናኝ የሚፈጠር አካላዊ ግጭት ወይም ንዝረት ይሆናል። ጎርደን ሌንድሴ ይህንን መለኮታዊ ክስተት እንደታዘበው ሲገልጥ የብርሃናምን የእጁን ሰዓት እስከ ማቆም የሚደርስ የኤሌክትሪክ ኃይል ያልፍ እንደነበርና አያይዞም ሌንድሴ ሲናገር ከሰዎች ውስጥ መናፍስት ከወጡ በኋላ ቀልቶና አብጦ የነበረው የብርሃናም እጅ ወደ ቀድሞ መልኩ ተመልሶ ይስተካከል እንደነበር ተናግሯል። መልአኩ ለብርሃናም መመሪያ ሲሰጥ በእጁ ላይ የመርገብገብ ስሜት ሲሰማው ለሰውየው መጸለይ እንዳለበትና የመርገብገብ ስሜቱ ሲቆም ሰውየው እንደተፈወሰ በመግለጽ ይህ ስሜት ከሌለ ግን የበረከት ጸሎት በመጸለይ ወደ ሌላው ጉዳይ መሄድ እንዳለበት ተናግሮታል። ሁለተኛው ምልክት ብርሃናም ለመልአኩ ሲመልስ ጌታ ሆይ ስለማይቀበሉኝ እፈራለሁ በማለት ነበር። መልአኩም ሲመልስለት በልባቸው ውስጥ ያለው ምስጢር ስለምታውቅ ይሰሙሃል በማለት ነበር። ከሁለተኛው ምልክት ጋር በተያያዘ መልአኩ ሲናገር በሰማያት ዘንድ የሰዎች ሐሳብ በምድር ላይ ከአንደበታቸው ከሚወጣው ድምፅ በላይ ከፍ ያለ ጩኸት ያሰማል በማለት ነበር። ማንኛውም በደሙ የተሸፈነ የሰዎች ኃጢአት አይገለጽም። ነገር ግን በደሙ ያልተሸፈነ ወይም ንስሐ ያልተገባበት ኃጢአት በመንፈሳዊ የጸጋ ስጦታና በእውቀት ቃል አማካኝነት ወደ ብርሃን ይወጣል። ብርሃናም ለበሽተኞች እየጸለየ ሳለ ይህ ነገር ሲገጥመው ለሰውየው በግል በመንገር ንስሐ እንዲገባ ያደርግ ነበር። ይህ ነገር በእርግጥ እውነተኛ የሆነ የእግዚአብሔር ጉብኝት ነው? አዎን። በምን እናውቃለን? ዕብራውያን 1:14 ይመልከቱ። ምክንያቱም መላእክቶች የሚላኩት መዳንን የሚወርሱትን ለማገልገል ነው። የክርስቶስን መወለድ ያበሰሩት መላእክቶች ሲሆኑ በምድር ላይ ቆይታ ሁሉ ያገለግሉት ነበር። በመጽሐፍ ቅዱስ መላእክት ለፍጥረታት ሁሉ የእግዚአብሔርን ቃል ያውጁ ነበር። የጌታ መላእክት ከእግዚአብሔር ቃል ጋር የሚቃረን ነገርን አይገልጡም። በእግዚአብሔር ቃል ላይ የሚጨምሩት ወይም የሚቀንሱት ነገርም የለም። በሌላ አባባል የጌታ መላእክት በሌላ መጽሐፍ ቅዱስ ሊፈጥሩ ወይም ያለውን የእግዚአብሔርን ቃል ሊያጣምሙ አይችሉም። መጽሐፍ ቅዱስ ምንጊዜም ቢሆን መመዘኛችን ነው። በመጀመሪያው ጉብኝት ወቅት የእግዚአብሔር መልአክ ለብርሃናም አገልግሎቱን በተመለከተ ብዙ ነገር ተናግሮታል። በመጀመሪያ ምንም እንኳን ያልታወቀ ሰባኪ ቢሆንም በብዙ ሺዎች ፊት እንደሚቆም ተናግሮታል። በሁለተኛ ደረጃም ለጥሪው ታማኝ ከሆነም ስኬቱ በዓለም ሁሉ እንደሚዳረስና አገሮችን እንደሚያንቀጠቅጥ የተናገረው ሲሆን
ጉብኝቱ የቆየው ለግማሽ ሰዓት ያህል ነበር። የባከነ ጊዜ የለም። ከመልአኩ ጉብኝት በኋላ ብርሃናም ወደ ቤተሰቦቹ ተመለሰ። በቀጣዩም የሰንበት ምሽት ላይ በማምለኪያ ቤቱ ለተገኘው ጉባኤ በሕይወቱ የተገለጠውን የመልአኩን ጉብኝት ተናገረ። በመደነቅም በራእዩ ሙሉ በሙሉ አመኑ። ለብርሃናም በመልአኩ የተገለጠውን የጌታ ትእዛዝና ቃልም በፍጥነት እየተከናወነ ነበር። ብርሃናም በመድረኩ ላይ እየተናገረ ሳለ ቄስ ሮበርት ከተባለ አገልጋይ የተላከ አንድ ሰው መጥቶ የቴሌግራም መልእክት ሰጠው። መልእክቱም ወደ ሴንት ሉዊስ ከተማ መጥቶ በጸና ለታመችው የቄሱ ልጅ እንዲጸልይ የሚጠይቅ ሲሆን በሕክምና ብዙ ቢደክምም መፍትሄ ስላልተገኘ ብቸኛ የሆነው መፍትሄ ጸሎት እንደሚሆን የሚገልጽ ነበር። ብርሃናም በወቅቱ ገንዘብ ስላልነበረው ጉባኤው ለደርሶ መልስ ጉዞው የሚያስፈልገውን ስጦታ በመስጠት ካዘጋጀለት በኋላ በቤተ ክርስቲያን ከነበረ አንድ ወንድም ልብስ በመዋስ ለጉዞው ተዘጋጀ። በዛው ምሽት ሌሊት ላይ የቤተ ክርስቲያን አባላት ወደ ሴንት ሉዊስ የሚወስደው የባቡር ጣቢያ ድረስ ሸኙት።